ጨዋታ የሚባል አንቺ ቆይ ጨዋታ የሚባል አንዴ እሱ ሚውት አድርጉት። ምን አለ? ስለዚህ ምን አለ? ቆይ አንዴ ሚውት አድርጉት። አንዴ ውሽማ በሴት ዘንድ ማር ነው። ውሸት አውርዱት። በቃ አላዳባ ሙፍራድ ላይ አላዳባ ሙፍራድ ላይ ሂድና አውርዱትና ይስማ። በቃ አንዴ ውረድና ይስማ። አሁን እንደዚህ አይነት ሰው ሲመጣ እንዴት እንደማደርገው ተመልከቱ። ነጁ ቀጥላለሁ ላንቺ። እሺ አንዴ ውሽማ በሴት ዘንድ ማር እሱም ማስቆም ነበረብሽ መጀመሪያ። ነጁ አንዴ ተረጋጊ። ቆይ ውሽማ አንዴ ተረጋጊ። ውሽማ በሴት ልጅ ማር ነው፣ በሴት ዘንድ ማር ነው አለ። ውሽማ ሴት ዘንድ ምንድነው አለ? ማር ውሽማ። ከዛ ምን አለ? ባል ግን እሬት ነው። ባል እሬት ነው። ስለዚህ የእስስት መልክና የሴት ልብ አንድ ነው። የሴት ልብና የእስስት መልክ አንድ ነው አለ። ሁለቱም አንድ አይነት ናቸው፣ እስስት ናቸው እያለ ነው። ላንቺ አይደለም። እሺ ይቅርታት እንግዲህ ምንም ማድረግ አልችልም። አሁን እንደዚህ አይነት ሰው ሲገባ እንዲህ ነው የምናደርገው። እሺ እሷ ከፈለግሽ ነይ ግቢና ይመለስልሻል። አንቺ ምን ነው ቢሉ ወዲያውኑ ይለዋወጣልና አለ። ወዲያውኑ ይለዋወጣል፣ ልባቸው ይለዋወጣል እያለ ነው። እሺ እንደዚህ አይነት ነገር ስትፈልጉ ኑ እኔ ጋር ተመለስና ማለት ነው። ስለዚህ አሁን ምን አለ? ስለ ሴት ሲያወራ ማለት ነው። ሴት መጽሐፈ ጨዋታ ስጋዊ ያው ምዕራፍ 2 ላይ ከአልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል አለ። ይቅርታ እኔ አይደለሁም ያልኩት መጽሐፉ ነው የሚለው። ምን ነው ቢሉ ጭኖ ያበላልና አለ። ያ አህያው ጭኖ ያበላል፣ ገጣባ አህያ ጭኖ ያበላል። ግን እቺ ሴት ከሱ የተሻለች አይደለችም እያለ ይናገራል። እኛ አይደለንም ያልነው መጽሐፉ ነው ያለው። መጽሐፉ ነው ያለው። አሁን እንደዚህ አይነት ነገር እኔ በጣም የሚገርመኝ ነገር እኛ የምንጠይቀው ስለ ስላሴ፣ እኛ የምንጠይቀው ስለ ነገረ ክርስቶስ፣ እኛ የምንጠይቀው ስለ መጽሐፍ፣ እናንተ የምትጠይቁት ስለ በቃ ይሄ አለ አይደለ? ከወገብ በታች በቃ ከፈለጋችሁም አለ። ይሄው እንደዚህ ከሆነ የምትፈልጉት አስተምራችኋለሁ። ቁጭ አድርጌ ያው እዚህ ጋር ኑ ተግባባን። ከፈለጋችሁ ነው አለ ነው። ያው ለምሳሌ አሁን እናንተ ያው ለምን አለ መጽሐፈ ምሳሌ ምዕራፍ 20 ቁጥር 7 ላይ የጋለሞታ ሴት አፍ የጠለቀ ጉድጓድ ነው ይላል። የጠለቀ ጉድጓድ ነው። የጠለቀ ጉድጓድ ላኢላሃ ኢላላህ። ከዚህ በላይ ገለጻ አለ እንዴ? እግዚአብሔር የተቆጣው በእርሷ ላይ ይውረድ፣ ቁጣው ማለት ነው። እና በቃ አሁን እንደዚህ አይነት ነገር አታናግሩን። ግቢ አስገባው። ልጅቷ መልሷን መልስላት። አንድ ጊዜ አስገባው እኮ ከታች ካለሽም አለይሂ ሰላቱ ወሰለም ይሄንን ነገር የተናገሩበት የሆነው ቦታ አቡ ሁረይራ ረዲየላሁ ዐንሁ አሽኡሙ ፊ ሰላሲን ከሚለው ቃል ጀምሮ የሰማውን የያዘው። አይሻ ደግሞ ከዛ በፊትም ተቀምጣ ነበረ። ይሄንንም በተመለከተ ከፈለጋችሁ አልባኒ الصحيحة ላይ السلسلة الصحيحة مجلد 2 ቅጽ 2 ማለት ነው ገጽ 690 ላይ ይሄንን ሐዲስ አስፈራዋል። قيل لعائشة አይሻ እንዲህ ተባለች። ምን ኢነ አባ ሁረይራ የቁሉ አባ ሁረይራ እንዲህ ብሎ እየተናገረ ነው። አስለን ሐዲሱ ራሱ ያስተላለፈው አቡ ሁረይራ ምን ይላሉ ብሎ ይናገራል አለ ተባሉ። አይሻ ረዲየላሁ ዐንሃ قال رسول الله صلى الله عليه وسلم الشؤم في ثلاث في الدار والمرأة والفرس። ይሄ ሹኡም የሚባለው እድለቢስነት የሚባለው ነገር በሶስት ነገር ላይ ነው ያለው። በቤት ላይ በሴት ላይና በፈረስ ላይ ነው ብሎ ይናገራል ከነብዩ ሰለላሁ ዐለይሂ ወሰለም። ይሄን ነው ተባሉ። አይሻ እዚህን ጊዜ ምን አለች? فقالت عائشة لم يحفظ أبو هريرة ይህንን ሐዲስ በትክክል አልሐፈظهم لأنه دخل ورسول الله صلى الله عليه وسلم ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ እያሉ ነው የገባው። ነብዩ ሐሳባቸውን ሳይጨርሱ ነው አቡ ሁረይራ የገባው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? قاتل الله اليهود አላህ አይሁዳውያንን ይግደላቸው ይርገማቸው። يقولون እንዲህ ይላሉ إن الشؤوم في الدار والمرأة والفرس ሹኡም መደለቢስነት በቤት በሴት ላይና በፈረስ ላይ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም በአይሁዳውያኖች ላይ እርግማን እያወረዱ ኢነ ሹኡም የምትለዋን ቃል ላይ ሲደርሱ ነው ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ የገባው። ከዛ ጀምሮ ነው የሸመደደው። ተግባባን? ያን የሸመደደውን ነገር አስተላልፏል። አይሻ ግን ከዛ በፊትም ጀምሮ ነበሩ። ታዲያ ሹኡም የተባለው ነብዩ ሰለላሁ ዐለይሂ ወሰለም አይሁዳውያኖችን እየተራገሙ እንጂ በእስልምና ያስተምሩ አለ ተብሎ ጭራሽ አይታሰብም። በእስልምና ሴት ልጅ የተከበረች ናት። ሴት ልጅ ከእስልምና በፊት
የነበረችበትን ሐል መመልከት እንችላለን። ተግባባን አይደለ? እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ከዛ በፊት አይሁዳውያኖች ሴትን ልጅ የሚመለከቱበትን እይታ እየተናገሩ አይሁዳውያንን እየተራገሙ እንጂ በእስልምና አስተምህሮ እንዲህ ነው ብለው እየተናገሩ አይደለም።